ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአቡኪ ቲዩብ ፋሚሊዎች እንዴት ናችሁ? ዲ360 ባንክ ላይ ብር ወደ ኢትዮጵያ ለመላክ ፈልጋችሁ አንዱ ሪያል ስንት ብር እንደሆነ ታውቃላችሁ? ልንገራችሁ። አንዱ ሪያል 45.50 ይመጣል ማለት ነው። ይህ ማለት 1000 ሪያል ወደ ኢትዮጵያ ሲሄድ 45500 ብር ገደማ ይሆናል ማለት ነው። ታዲያ ይህንን እያወቃችሁ መቼም ብራችሁን ለብዙ ሰው እያላካችሁ መበላት አለባችሁ ብዬ አላስብም። በዲ360 ባንክ እንዴት አድርጋችሁ ኢትዮጵያ ላለ የትኛውም አካውንት ይሁን ለንግድ ባንክ ይሁን ለአዋሽ ባንክ ይሁን በአጠቃላይ ለፈለጋችሁት ባንክ እንዴት አድርጋችሁ መላክ እንዳለባችሁ እማሳያችሁ ይሆናል። ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቲክቶክ እየመሰለኝ ነው በነገራችን ላይ ቪዲዮውን ለብዙ ሰው ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቤቱን መቅመቅ እያደረጋችሁ አባራታቱኝ። ዩቲዩብ ላይ ትንሽ ጠፋ ብያለሁ። ቤቱን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሞቅ አድርጉት። አሁን በቀጥታ ወደ ቪዲዮ ልውሰዳችሁ። እሺ ቤተሰብ እዚህ ጋር መጀመሪያ ዲ360 ባንካችሁም በዚህ መልኩ ትከፍቱታላችሁ። ዲ360 ባንክን ስትከፍቱት ፓስወርዱን እረሳዋለሁ ብላችሁ የምታስቡ ከሆነ እንደዚህ የአይነ ሻራ ወይም የጣት ሻራ ምልክት ሰጣችሁት እንደዚህ በሰከንድ መግባት ይችላል። አሁን እኛ የምንፈልገው ወደ ኢትዮጵያ መላክ ስለሆነ እዚህ ጋር ትራንስፈር የሚለውን ነው የምንነካው። ትራንስፈር የሚለውን ነካዋለን። እዚህ ጋር ብዙ አይነት አማራጮች አሉ። ማይ አካውንት የሚል አለ፣ ዲ360 የሚል አለ። ዲ360 ማለት ለራሱ ሌላ ሰው ዲ360 ባንክ አካውንት ቢሰጣችሁ ይሄንን አካውንት አማራጭ ነክታችሁ ነው የምትልኩት። እዚህ ጋር ደግሞ ሎካል የሚል አለ። እዚህ ሎካል ማለት እዚህ ሀገር የትኛውም አካውንት ከተሰጣችሁ ኤስቲሲ ሊሆን ይችላል፣ አራጂህ ሊሆን ይችላል። የፈለገውን ሰው አንድ ሰው ሆነ በአካውንት ቢልክላችሁ እዚህ ጋር ገብታችሁ አካውንቱን ጽፋችሁ ስሙ እራሱ ያወጣላችኋል፣ ባንኩ ስም መላክ ትችላላችሁ። አሁን ግን እኔ ላሳያችሁ የምፈልገው ኢንተርናሽናል የሚለውን ተጠቅሜ ነው። ኢንተርናሽናል ማለት ወደ ኢትዮጵያም ይሁን ወደ ፈለግነው ሀገር ለመላክ ማለት ነው። እዚህ ጋር አሁን ከዚህ በፊት የላክንበት ሰው ካለ የኢትዮጵያ አካውንት ሁሌም እንደዚህ ይቀመጣል። ገብተን ብር መጻፍ ብቻ ነው። አሁን ለምሳሌ ላሳያችሁ። እዚህ ጋር ስገባ የኢትዮጵያ አካውንት አለ። ይሄው 100 ብር ስንት እንደሆነ ላሳያችሁ። 4521 ብር ይመጣል። 21 ብር ከ79 ሳንቲም 100 ሪያል። ወደ 1000 ደግሞ ስጽፈው ይሄው ዜሮ ጨምርበት ደግሞ 100 ስንት እንደሆነ ደግሞ ላሳያችሁ። 1000 ሪያል ሳረጋው ደግሞ እራሱ ነው መንዝሮ እንደዚህ የሚሰጣችሁ 45217 ብር ይመጣል ማለት ነው። ግን አሁን ይሄንን ሴቭ ለማድረግ ደግሞ የተወሰነ መንገዶች ስላሉት እሱን ላሳያችሁ። እዚህ ጋር አሁን ኢንተርናሽናል የሚለው ከነካችሁ በኋላ እዚህ ጋር አድ ኒው ቤኔፊሻሪ የምትላለች እዚች ጋር እሱን አንዴ ትነካላችሁ። ከዛ እንደቀድሞ ኢንተርናሽናል ነው ሎካል ነው ወይስ ዲ360 ነው የሚላለ እናንተ አሁንም ኢንተርናሽናል የሚለውን ትነካላችሁ። እዚህ ጋር የሀገር አማራጮችን ያመጣላችኋል። እዚህ ጋር ደግሞ አማራጭ መንካት ያለባችሁ እናንተ ኢትዮጵያ የሚለውን ሰርች ማድረግ አለባችሁ። እዚህ ጋር ኢቲ ስትሉ ነው እንደዚህ ይወጣላችኋል። ኔክስት ትሉታላችሁ። እዚህ ጋር ደግሞ አሁን ምንድነው የሚላችሁ ሞባይል ዋሌት ነው ወይስ ባንክ አካውንት ነው በምንድነው መላክ የምትፈልጉት ይላችኋል። ብዙ ጊዜ አብዛኛው ሰው ኢትዮጵያ ሰው ባንክ አካውንት ነው የሚጠቀመው። እኛ ባንክ አካውንት የሚለውን አማራጭ እንነካለን። የሚገባላቸው ደግሞ በኢትዮጵያ ብር ነው። ስለዚህ ኢትዮጵያ የሚለውን አማራጭ እንነካለን። ስለዚህ አሁን እዚህ ጋር ምንድነው የምንመርጠው የባንኮች ስም ነው። ኢትዮጵያ አባይ ባንክ አለ፣ ኢትዮጵያ አዋሽ ባንክ አለ፣ ኢትዮጵያ ባንክ ኦፍ አቢሲኒያ አለ፣ ቡና ኢንተርናሽናል ባንክ አለ፣ ኮሜርሻል ባንክ አለ። እዚህ ጋር አሁን ኮሜርሻል ማለት የኢትዮጵያ ንግድ ባንክ ነው። ያችሁ ከቡና ባንክ ቀጥሎ እዚህ ጋር አሁን አካውንት የሆነ ሰው ከሰጣችሁ እዚህ ውስጥ የፈለጋችሁትን አማራጭ ተጠቅማችሁ መላክ ትችላላችሁ። የኢትዮጵያ ንግድ ባንክ ግን ኮሜርሻል ባንክ ኦፍ ኢትዮጵያ ነው የሚለው። እሱን አንዴ ትነካላችሁ። ለምሳሌ የንግድ ባንክ አካውንት ለማስገባት ብትፈልጉ ማለት ነው። እዚህ ጋር መጀመሪያ ይሄው የባንክ አካውንት ይጠይቃችኋል። የሚገርመው ይሄ አካውንት ይሄ አፕሊኬሽን ብዙም እንትን አይጠይቅ፣ አይደውልም፣ ምን አይልም፣ ቀጥታ ነው የሚመዘግብላችሁ። እዚህ ጋር አካውንት መዝግቦልኛል። አካውንት ከመዘገበልኝ በኋላ ደግሞ ቤኔፊሻሪ ሪሌሽንሺፕ የሚለው ደግሞ እዚህ ጋር ሰልፍ የሚለው ምን ነው የምነካው፣ ወይም ለቤተሰቡ ምልክ ከሆነ ፋሚሊ የሚለውን ነካለው። ለቤተሰቡ ምልክ ከሆነ ፋሚሊ የሚለውን ብትነኩ የበለጠ አሪፍ ነው ለእናንተ። እዚህ ጋር ደግሞ ኒክኔም አለ። ኒክኔም ማለት እናንተ ጋር ሊቀመጥ ሴቭ ተደርጎ ሊቀመጥ የምትፈልጉትን ስም ታስቀምጣላችሁ ማለት ነው። ከዛ እዚህ ጋር ፈረስት ኔም አለ። ፈረስት ኔም በሚለው ቦታ ደግሞ የሰውየውን ስም አሁንም እንደዚህ ተመሳሳይ ማለት ነው። ሚድል ኔም ደግሞ የእናታቸውን ስም ብትመዘግቡ ጥሩ ነው። ካልሆነም ደስ ያላችሁን ከዛ ከአካውንቱ አንድ ስም ታስገባላችሁ። ከዛ ላስት ኔም ደግሞ የአያት ስም መጨረሻ ታስገባላችሁ። እንደዚህ ካስገባችሁ በኋላ ይሄው እዚህ ጋር አድ ቤኔፊሻሪ ነው የሚላችሁ ቀጥታ የሚያመጣላችሁ።
አባያችሁ እዚህ ጋር ቤኔፊሻሪ ሪሌሽንሺፕ የሚለው ፋሚሊ ታደርጉታላችሁ። ኒክኔም የሚለው እናንተ ጋር ሴቭ አድርጋችሁ ልታስቀምጡት የምትፈልጉት ስም ነው የምትጽፉት እዛ ጋር። ከስር ይሄ ሁሉ ካስገባችሁ በኋላ አካውንቱ ካስገባችሁ በኋላ ከስር አድ ቤኔፊሻሪ ትሉታላችሁ። ከዛ ሜሴጅ ይልካል ወደ ሲም ካርዳችሁ። በጣም የወደድኩት ባንክ ነው። ሌሎቹ አሁን እንደዚህ ሜሴጅ ከላኩ በኋላ ወደ ባንኩ ይደውላሉ ነው። ባንኩን አንስታችሁ ምን ካላችሁ በኋላ ነው በጣም ውጣ ውረዳላችሁ ሌሎቻችሁ ባንኮች። ይሄ ግን ቀጥታ አካውንቱ ከመዘገባችሁ በኋላ ልክ እንደ ኢትዮጵያ ባንክ ነው። አያችሁ አካውንቱን ከመዘገባችሁ በኋላ ብር የምትጽፉበት ቦታ ነው ያመጣችሁ ቀጥታ። አያችሁ 100 ሪያል 45221 ብር እንደሚመጣ እየነገረኝ ነው። በቃ የፈለኩት ነው። አሁን አንዱ ሪያል ስንት ነው? 45 ብር ከ22 ሳንቲም ማለት ነው። ስለዚህ ከሐዋላ እኩል ነው በዚህ ሰዓት። በአሁን ሰዓት ካለው ሐዋላ ጋር ተመሳሳይ ነው። ግን የሚቆርጠው ነገር የለም ወይ ለምትሉ የሚቆርጠው ነገር አለ። አሁን በዚህ ሁሉ በ1000 ሪያል ስትልኩ የተወሰነ ቫት አለበት አጠቃላይ ሲሄድ ወደ ኢትዮጵያ ሲሄድ ገብታችኋል። የተወሰነ እንትን አለው። በ45 ብር ራሱ ስንት ብር ወደ 12 ብር ምናምን እንትን አለው ሲቆርጥ አጠቃላይ በ1000 ብር ለምሳሌ ወደ 42000 ብር አካባቢ ይሄዳል። በሌሎች ባንኮች ግን የሚሄደው ወደ 40000 ብር አካባቢ ነው። በኤስቲሲም ይሁን በአራጂም ይሁን ምናልባት አንዳንዴ 41000 ሊገባ ይችላል። በዚህ ግን እስከ 42200 42300 ብር አካባቢ ይጠጋል። ከዛ አሁን ይሄ ብር ቢኖርበት እዚህ ጋር ኔክስት የሚለውን ነው የሚበራልኝ እነካዋለሁ። ለምን አሁን ይሄ በዚህ ባንክ ላይ ብር አላስቀምጥም አልተጠቀመውም ለራሴ ብር። ስለዚህ ብር ካለበት መላክ የምትፈልጉት ያክል ብር ካለበት ባንካችሁ ላይ እዚህ ጋር ኔክስት የሚለው ይበራላችኋል። መጠቀም መላክ ትችላላችሁ። ወደዚህ ሀገር ስትልኩ አሁን በአጠቃላይ ወደ ኢትዮጵያ ለመላክ እችኛዋን ሲስተም ብቻ ተጠቅማችሁ ነው የምትልኩት። ምንም ነገር አይደውልም፣ ሌላ ወሬ አያበዛባችሁም። እዚህ ሀገር ደግሞ ለመላክ ብትፈልጉ በዚሁ ልጨምርላችሁ፣ ትራንስፈር የሚለውን ትነካላችሁ። ለምሳሌ ሎካል ባንክ የሚለው እንደዚህ ነካሁት። ከዚህ በፊት የላኩላቸው ሰዎች ናቸው እነዚህ አቡበከር ምናምን የሚለው የዚሁ ሀገር ነው። ግን አዲስ ለመጨመር ብፈልግ እዚህ ጋር ከላይ አድ ኒው ቤኔፊሻሪ የምትላለች እዚህ ጋር እሱን ነው እንደዚህ ምነካው። ከዛ ሎካል የሚለው ነካለው። አሁንም ቀጥታ ኤስኤ ብሎ የሚጀምረውን አካውንቱ ላይ ኤስኤ ብሎ የሚጀምረውን ረጅሙ ቁጥር እንደዚህ ያስገባለሁ። ከላይ እንደዚህ ይበራል። خلاص ቀጥታ ገብቼ ብር ነው የምጽፈው። ገብታችኋል? በዚህ መንገድ ነው። ስለዚህ ሌላ ያላሳየኋችሁ ምንም ነገር የለም። ወደ ኢትዮጵያም ለመላክ እዚህም ሀገር ሆናችሁ ለተለያዩ ሰዎች ለመላክ ብትፈልጉ በዚህ መልክ ነው። ሎካል ባንክ የሚለው ከገባችሁ በኋላ አሁን ለምሳሌ ኤስቲሲ ባንክ ቢሰጠኝ አንድ ሰው ያራጂ ባንክ ቢሰጠኝ ላላችሁ አካውንት ስትጽፉ የምን ባንክ እንደሆነ እራሱ ነው የሚያወጣላችሁ አፕሊኬሽኑ። ገብታችኋል? እናንተ ሳይሆን የምትመርጡት አሁን ወደ ኢትዮጵያ ስትልኩ የሆነ አካውንት ከተሰጣችሁ መጀመሪያ አካውንቱን ባንኩን ምን እንደሆነ ምናምን ነው የምትመርጡት። እዚህ ግን እንደዛ የለም። በእርግጥ አሁን እዚህ ሀገር ላይ የማያውቁ ሰዎች የሉም። ግን ይሄንን ቪዲዮ የምሰራው ለአዳዲስ ልጆች ከመጡ 2 ወር 3 ወር የሆኑ ልጆች ደግሞ ያስቸግራቸዋል ለመላክ ብራቸው መላክ ፈርተው ስንት ችግር እያለባቸው መላክ እየቻሉ ፈርተው ቁጭ ላሉ ነው። ያወቅነውን ነገር እንደኛ በጣም በትንሹ ነው ዋጋ የለውም ብለን ያስብን ቁጭ ያለበት ነገር ለሌላ ሰው ይከብዳልና ለዛ ነው ቪዲዮ የምሰራው። በተከታይ ደግሞ አሁንም እንዳልኳችሁ ምን አይነት ቪዲዮ ልስራ እዚህ ባንክ ላይ ምንዛሬው እንደዚህ ነው ነግራችኋለሁ። ዲ360 ባንክ ሁላችሁም አውርዱት፣ ይጠቅማችኋል። ምርጥ ባንክ ነው፣ በጣም ጠቃሚ ባንክ ነው። ስለዚህ ሁላችሁም እንድታወርዱት ነው። በአጠቃላይ ቪዲዮ ይሄንን ይመስላል። እሺ ቤተሰብ ቪዲዮውን ይሄንን ይመስላል። እንደምትወርዱት አልጠራጠርም። ከሌሎች ባንኮች ይልቅ ከኤስቲሲ ከአልራጂ እንዲሁም ከባርክ አፕሊኬሽን ይልቅ ዲ360 ባንክን ብትጠቀሙ የተሻለ ነው። ምክንያቱም ዲ360 ባንክ ላይ አንዱ ሪያል 45.50 ነው ብያችኋለሁ። ሌሎች ባንኮች ላይ ግን 42 እና 40 አካባቢ ነው እየተመነዘረ ያለው። ይሄ ባንክ በጣም እያስጠቀመን የሚገኝ ምርጥ ባንክ ነው። ለአጠቃቀምም ለፍጥነትም ምቹ ባንክ ነው፣ ተጠቀሙት። ስለዚህ ሁላችሁም ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉት። በዚህ ብር ለመላክ ስቃይ ላይ ያሉ ሰዎች ብዙ ሰዎች አሉና ቪዲዮውን ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁ እንዳይረሳ። ቀጣይ ደግሞ ምን ልስራላችሁ፣ በምን አይነት ቪዲዮ ልምጣላችሁ፣ ቲክቶክ ላይ በምሰራቸው ቪዲዮዎች ላይ ኮሜንት ላይ ጻፉና ብዙ ኮሜንት ያገኘውን ቪዲዮ አውጥቼ እንደዚህ ዩቲዩብ ላይ የምሰራበት ይሆናል። ስለዚህ የምትፈልጉትን ነገር ጻፉ። ስለዚህ ነገር ልሰራልን እፈልጋለሁ፣ ስለዚህ ነገር በደንብ አብራራ እንሰራለን እያላችሁ ኮሜንት ላይ ጻፉልን። ቲክቶክ ላይ ብዙ ጊዜ ቲክቶክ ላይ ነው ኮሜንት የማነበው። ስለዚህ እዛ ብዙ ላይክ ያገኘውን ኮሜንት አውጥቼ እሰራላችኋለሁ ብያችኋለሁ። እንደተለመደው ቪዲዮውን ሰብስክራይብ እያደረጋችሁ ሞቅ ሞቅ አድርጉት። መልካም ጊዜ ይሁንላችሁ። ባይ ባይ።